ቅድም አንድ ልጅም ገብቶ ምሁራን ገብተው አስተያየቱ ምሁራን እኮ ናቸው እየተፋቱ ያሉት። ምሁራን የምትሏቸው በየመድረኩ እየመጡ የሚፈላሰፉብን ትዳር ላይ የሉ። ሲጀመር ትዳር በምሁራን አይመራ። የኛ ሀገር ትዳር በልምድ ነው የመጣው። ሲጀመር ውሃ ሲፈላ ሽሮ እንደሚነሰነስ እማዬ ከአያቷ አየች፣ አያትየው ከአያትየው አይታ እስካሁን ድረስ እኔ ራሱ ውሃ ሲፈላ ነው ሽሮ የምነሰንስ። ምንም አዲስ ነገር አፕዴት የማደርገው ነገር የለም። ባህል ይበዛል እኛ ሀገር። ትምህርት አይደለም ትዳር ላይ ትምህርት የለንም። የጠላ አጠማመቅ ዘዴው ከድሮ ጀምሮ የመጣ ነው። አሁን ጌሾን አስቀድሜ እንትንም ብከተው ጠላውም ልክ አይመጣም፣ ሰውም አይቀበለኝም። እንደዛ ስለከተትሽው ተበላሸ ነው መባለው። ትዳር ምንም ምሁራን አያስፈልገውም። ትዳር በቃ የራስህ ትምህርት ነው የሚያስፈልገው። የራስህ ቻይነት፣ የራስህ አስተዋይነት። እኔ ልለፈው፣ እኔ ልቻለው፣ እኔ እንነጋገርና እንለፈው የሚባል ከሆነ ነው እንጂ በፍጹም እኛ ሀገር ላይ ምንም አይነት ንግግር የሚባል የለም። ቅድም የሙስሊም ሴቶች የአረብ ሀገር ሴቶች ተብሎ በተሰጠው ምሳሌ ላይ የኛ ሀገር ወንድ እኮ መልስ አልስጠው በቃ ላክብረው ብለህ ደግሞ ዝም ስትለው መልስ አሰጠኝም እኮ ትንቀኛለች ብሎ እኮ የሚከሰሰው እኮ ምኑ እንደሚመቸው ራሱ ግራ የሚገባክ። እሺ መልስ አልሰጠውም በቃ ለባሌ እሱ ይናገር እኔ ዝም ልበል ብለህ ዝም ስትል ስሚ እንጂ መልስ ስጭኝ ይልሃል። ሶፋ ላይ ቁጭ ብሎ ዝም ስትለው ግንባርህን እየቆሰቆሰ መጥቶ ቀና በይና ይኝ ይልሃል። ቀና ብለህ ስትያት ገላምጭኝ ይልሃል። ጎንበስ ስትል ደግሞ እንዴ ትንቅኛለች። ግራ የገባው ትዳር እኮ ማለት ከአረብ ሀገር ጋር ጭራሽ እንደውም በጣም ከሰለጠነ ጋር እኮ አገናኝህን እኮ ትዳርህ ዝም ካልከው ያልፋል አልን እኮ። ዝም እኮ ተብሎ ያውቃል እኮ። ባለም ዝም ሲል ልክ እንዲሁ በተቃራኒ ሚስትየው ትነሳና እሱ እኮ ይንቀኛል እኔ ያናግረዋለሁ እሱ መልስ አይሰጠኝም። ስማ እንጂ አናግረኝ ትለዋለች። ሴትየው ተይኝ ይላታል። ስማ እንጂ አናግረኝ ሴትየው ተይ። መጨረሻ ላይ ይዞ ብርጭቅ ያደርግላታል በጥፌ ወይ ጥሎ ይወጣል። አለቀ። ዝምታው ለኔ ሲል ነው ብለ የሚረዳ እኮ የለም። ወይ በቃ የሆነ ነገር አንድ ነገር አምልጦናል ጭንቅላታችን ላይ። ምን እንዳመለጠን ግን እኔ አላውቅም። አንቺ ዝም በይ። አዎ ዝም ብለን እናውቃለን። አውሪም ተብለን አውርተን እናውቃለን። ብዙ ቤት ስናወራ መልስ ትሰጠኛለች፣ አታከብረኝም። ስፔሻሊ ወንዶቹ እንደ እርጉዝ ነው የሚያደርጋቸው። አመላቸው አይጨበጥም። እርጉዝ ስትሆነው ምን እንደምትፈልግ እኮ ግራ ነው የሚገባክ። አዩ ሙቅ ያምርህና ገንፎ ያምርህና ቂጣ ምናምን እንደሚያምርክ ወንዶቹ እንደዛ ነው የሚሆኑት እንዴ። ቅድም ህይወት ስለ ልጅ ህይወዬ ስለ ራስ አጠባበቅ ንገሪኝ ብላ ነበር። ቤት አጽድተህ ምሳ ሳሰራ ከጠበቀው ቤቱን ብትቆፍሪ ምን ዋጋ አለው ምግብ ከሌለ ይላል። ሂዶ ጭራሽ ውጪ ወጥቶ ማለት ነው። እሷ ቀኑ ሙሉ ድስት መፈግፈግና ያለ ቤት መጥረግ አታውቅም። አንድ ምግብ የለም የቤት ውስጥ ይላል። እሺ ብለህ ደግሞ መቼም እኛ ሮቦት አይደለንም፣ 8 ስራ በአንድ አንሰራም። እሺ ብለህ ደግሞ ቤቱን ተወት አድርገህ 8 አይነት ምግብ ስትሰራለት ቤቱ እኮ ገምቷል፣ ምን ላይ ቁጭ ተብሎ ይበላል እንዳለ እኮ ቤቱ ገምቷል ይላል እንዴ። እሺ የቱ ጋር ነው? እሺ ቤቱ ገምቷል። እሺ ልጅ አያያዝ በፍጹም አትችልም። ልጁ ተጎድቷል፣ ከስቷል፣ ልጁን ትሪት እያደረገችው አይደለም ሲባል ምግቡንም ምሳህን ውጪ ብላ በቃ ቢሮ እኔ ከልጁ ጋር አልተመቸኝም ብላ ደግሞ ልጁን አንበሳ ሳክላ ደግሞ ስትይዝለት እሷ እኮ ከልጁ ጋር ተጣብቃ ነው የምትውለው እንጂ ሌላ ምንም ለመስራት ፍላጎትም የላት። ሳያት ልጁን ምን አድርግ እንደምትለው አላውቅም ይላል። በልጅ ሀሳባ ቁጭ ነው የምትለው። በቃ ለልጁ ያንጡት ትወትፋለች፣ ቁጭ ነው የምትለው። ሐሜቱ ግራ ይገባሃል። የትኛው እንደምናስተን እኛም እኮ አቅለሽ ያለሽን የትኛውን እንያዘው? ራሷን አትጠብቅም። እሺ ራሴ ልጠብቅ ተብሎ ቀላል እኮ ነው። እንጀራ ስጋግር ሊፕስቲክ ብቀባ እኮ እንጀራውን በእጄ እንጂ መጋብገረው በከንፈሬ አይደለም። እሺ እንጀራውን እኔ እየጋገርኩ ሊፕስቲክ እቀባለሁ፣ ኩል እቀባለሁ። እሱ ምሳ ሰዓት ሲመጣ ምንድን ነው የሚለው? ምነው ዛሬ ደግሞ እንደዚህ ሸሌ መስለሽ ተኳኩለሽ የጠበቅሽኝ እንዴ? እሺ ቃሉ ራሱ እንዴት ይጨንቃል እንዴ? እኔማ ደስ እንዲል ብዬ ነው። ኧረ የቤት ሚስት ምሳይ ምን ትመስላለች? በእናታችሁ የቤት ሚስት ምስታይ ትባላል። እሺ ብለህ ደግሞ የቤት ሚስት ሽቲ ነው የምትለብሰው ብለህ ሽቲና ስሊፐርስ ጠር። ኧረ ራስሽን ጠብቂ፣ ሳምንትሽ እኮ ነው ሽቲ ከለበሹ እንዴ። እሺ ብለህ ደግሞ በቃ ለብ ያለ እኮ ነው የሚያደርጉት። ብርድም ያስመቷል፣ ንፋስ ውስጥም ይከቷል። እኔ የትኛው እንደሚመቻቸው አላቅም። እርግጠኛ ነኝ ይሄ ሐሳብ የሮማን ቤት ኖሮ ነው ብላችሁ እንዳታስቡ። የብዙ ቤት ሴቶች ችግር ወንዶች አፋቸው አያርፍም። ወንዶቹ አፋቸው ዝም አይል። የትኛው እንደሚመቻቸው እኔ አላውቅም። ጠዋት ሲወጣ ከቤት አንዷን ጅንስ ሱሪ ጠቢልኝ ይላል። ጠዋት ሲወጣ ከቤት እራት ፓስታ በበላ ስፖርት ሰርቼ ስመጣ ደስ ይለኛል ይላል። ሜኖውን ዘርዝሮ አዞ ይሄዳል። እሺ ብላ ደግሞ እሷ በሜኖው መሰረት ጅንሱን ታጥቦ ያም ያለው ፓስታ ተሰርቶለት ያ ምግብ ጠብቆት ስበባ ያጣም። አባቴ ይመስለኛል መብራት በብዛት እኛ ሀገር ስለሚጠፋ መደበሪያቸው እኛ ነን መሰለኝ ሚስቶቹ።
ኦቨርታይም አድርገውናል እኮ። እሺ ብለህ ያን ሰርተህ ስትጠብቀው ነው ምነው ልጁ ንፍጥ በንፍጥ ሆነ እንዴ? ቀን እናቴ መታ ነበር አላስተናገድሻትም። እኔ እኮ ልጅ ይዤ ነበር ካልኩ ለእናቴ ጊዜ አጥተሽ አንቺ የኔን ቤተሰባቶች ብቻ አርዕስ አያጡ። እኔ ፖለቲካና ትዳር በጣም ይመሳሰልብኛል። በየቀኑ አጀንዳ እንደሚሰጠን አጀንዳው የትዳሩ ብዛቱ አጀንዳው ብዙ ነው። በቃ ቤቱ ጋር እንዘንጥ። ስራ ትስራ ሴት ልጅ ላላችሁት ሴት ልጅ ስራ ብትሰራ ጥሩ ነው። እሺ ሲጀመር እንደ መጽሐፉ የኔ ድሮ ሴት ልጅ ስራ ትስራ የሚባለው ለምንድን ነው? እባክሽን ስራ ስሪና ለፀጉርሽና ለሊፕስቲክ ለጥፍር ቀለምሽ ቻይ ነበር የሚለው ባል ድሮ። ለኔ ስጪኝ ወይም ቤት ሙያ አልነበረም ድሮ። ለፀጉር መሳሪያ ይሆንሻል፣ ግድ የለሽም ከሰው ከምታንሺ ለፀጉርሽ መተኮሻ ይሆንሻል፣ ስራ ስሪ ነበር የሚባለው። አሁን እሺ አልተኮስም አልሰራም ጥፍር ቀለምም አልቀባ፣ እሺ እኔ ቤት ክራይ ልቻልለትሽ። ልክ እሱን ስታረግ ደግሞ አንቺ ማይንክ ስራ ከጀመርሽ ወዲህ እኮ እንደ ፌንጣ ዘለልሽ ትባላል። እንዴት ስትል አመልሽ ተቀየር። ለምን እቺን ብር አገኘው ብለሽ ገንዘብ አገኘው ብለሽ ተቀየርሽ ደግሞ ብሎ ይነሳብሃል። አንዳንድ ጊዜ እኔ ማንነቴን ሴቶቹ ማንነታቸውን ስተው ባልየውን እመስላለሁ ብለው ባልየውን ለመምሰል ራሱ በምትሄደው ሂደት ራስህን ታጠዋል። በቃ ሴቷም እንደራሷ ትኑር፣ እሱም እንደራሱ ጸባይ ይሁን እንዴ። በጣም ነጥብ ይፈልጋሉ ወንዶቹ። በቃ ዝንብ ገብቶ ግንባርሽ ላይ አርቷል አይነት ስሜት፣ ጠብ ያለች ነገር ይፈልጋሉ፣ ምክንያት ይፈልጋሉ። ለነገሩ መንስኤ እነሱ ናቸው። ከዛ ደግሞ ይቅርታ በቃ እሺ ቀላ ያረኩት ነገር በሙላ ይቅርታ ብለህ ደግሞ ይቅርታ ብለው ልትተኛ ስትል ብርድ ልብስ ወጥሮ መሀል ላይ የሚገባው ብርድ ይሄ ነው የሚባል አይደለም። ፊቱን ያዞራል፣ ዳር ላይ ይወጣል፣ ሊወድቅ ይደርሳል ካልከው። አረ ውዴ እንተቃቀፍ ይቅርታ ስትለው መለስ ይላል እንደ ኢትዮጵያ ወንድ። ለራሱ ካልመሰለው እኮ አይመለስም፣ በቃ አይመለስም። ለሊት እሺ እንነጋገር ሰው ተኝቷል በቃ አባቴ ይቅርታ በቃ የኔ ፍቅር ስትለው ጭራሽ አልጋ ልብሱን ገፎ ሶፋ ላይ ሄዶ ይተኛል። ደግሞ ሶፋ ላይ ተከተለከው ስትል ከዚህ ቤት ልውጣልሽ እንዴ ምን አድርገህ ነው የምትይኝ? አትከተኛልሽ ተይኝ በቃ ልረጋጋበት ይልሃል። እሺ ይረጋጋ ብለህ ደግሞ ዝም ስትለው ሳምንት ያኮርፋል። ሳምንት ለዛች ሴት ልጅ ቤቱ ጨለማ ነው የሚሆንባት። እንደ መኮራረፍ ክፉ የለም። እንደ ካፖርተኒ ኳፍት ተነፍተው ነው የሚመሸውና የሚነጋው። እኛን ለማባበል ግን ደቂቃ አይፈጅባቸው ወንዶቹ ሲፈልጉ ደቂቃ። የኔ ውድ ማታ ያረኩሽን ይቅርታ ብለው ሲሉን ልባችን ጥፍት፣ እኛም ሰላም ለማግኘት ብነን እሺ ልባችንም ጠፍታ አይደለም እንደው ሰላም ስለምንፈልግ ነው። ይሄን ነገር ወንዶች እንዴት ታውታላችሁ? ዋናው ለኳሾች እኔ ሁለት ቤንዝል ቤት ውስጥ ካለ እሳት ከተለኮሰ ይስባል አይደል? ቦግ ነው የሚለው። በቃ ቤት ውስጥ አንድ ቤንዝል አለ። ልክ እሳቱን ሲያገኘው ሰውየው ይቀጣጠላል። በቃ እንደዚህ የምታረጉ ወንዶችስ ምን አስባችሁ ነው? ምን ይኮንላችሁ? እኔ አሁን ለሴት ዲዛይን እንትን ሳይድ አረግሽ አትበሉኝ። እስቲ ራሳችሁ መርምሩ። ሮማን አሁን ከተናገረችው ውስጥ እኔ የትኛው ነው ባህሪ? እውነት ቤት ውስጥ ዝም ስል ሚስቴ ዝም ስትለኝ ናቀችኝ ብያቃለሁ ብለህ ታውቃለህ? አንዱ ባህሪ አለባችሁ እናንተ እኮ እኩል የወለዳችሁት ልጅ ለሊት ሲያለቅስ እኔ ጠዋት ስራ ገቢ ነኝ አቦ በእናትሽ ሙት ይዘሽ ተኝ ልጅሽን ብላችሁ እኮ ሶፋ ላይ የምትተኙ ናችሁ ኢትዮጵያ ውስጥ ያላችሁ ወንዶች። እናንተ ጠዋት ፏፈሽ ብላችሁ ቁርስ በልታችሁ ትወጣላችሁ። እሷ ቀን ተነስታ ስትተኛ ደግሞ ምሳ ሰዓት አንድ አፍታ ቃረስታችሁ ከመጣ ተጋደሚ አንቺ ምን አለብሽ እናቴ ከሚለው ትጀምራላችሁ። ጀነዋልሽ እንኳን የለም ተጋደሚ አንቺ ምን አለብሽ ከሚለው። እኔ ወንዶቹ ንግግራቸው በጣም ይከብደኛል። ምን እንደሚፈልጉ አላቅም። ወይ ከራሳቸው ይታረቁ ወይ ራሳቸውን ስብሰባ ይጥሩና እኔ ምንድነው የምፈልገው? ሚስቴ በምንድነው የምታስደስተኝ? ምን ልሁንላት? ምን ልሁንልህ ወይ ምን ትሆንልኝ የሚል ቀልድ አይቻልም። ምን ልሁንላት ወይ ምን ልሁንልህ የሚለው ጋር ራሳችሁን ጠይቁ። እኔ እንደኔ ማለት ነው በውይይት በጣም ቢታመን ደስ ይለኛል። ወንዶች ግን በጣም ነጭናጫ ናችሁ። በቃ ነጭናጫ ወንዶች በጣም አመላችሁ ቀጥኗል። አብላጫው ወንዶች አሁን አመላችሁ ቀጥኗል። አንድ ኮምፕሌክስም አለባችሁ፣ ስጋት አለባችሁ። ስጋታችሁ ምንድነው? አንዳንድ ጊዜ ለሀገር ስጋት የሚሆኑ ሰዎች አሉ እንደሚባለው ሚስቶቻችሁ ስጋት ይሆንባችኋል። ልክ ደሞዝ ስትሰራ፣ ልክ ስራ ስትውል፣ ልክ ራሷን ስትጠብቅ ፍርሃት ያድርባችኋል። ያን ፍርሃታችሁን አፋውታችሁ አትናገሩት። እኔ ፈራው ቀን ነው ሚስቴ እያስቀናሽ ነው አደራሽን በመሃላችን ንፋስ እንዳይገባ የኔ ውድ
መስሪያ ቤት ብዙ አደጋ አለ። ወንዶች ሰውን ያታልላሉ። እሺ እኔ ውድ ልምከርሽ ብዬ ነው ብለህ ብትልካት ያቺ ክሊክ ያረካት ቀን ሙሉ ልጅቷ አትሳሳትም ነበር። እናንተ ግን ምንድነው ማፍቀራችሁ እንዲታወቅ አትፈልጉም። መቅናታችሁ እንዲባነን አትፈልጉም። ውስጥ ለውስጥ ዝም ብላችሁ አኩርፋችኋል። ያቺ ልጅ ሊገባት አይችልም። በምን እንደተኮራረፋችሁ አገባት። ጓደኛው እንኳን ጠርቶ ምን ሆነ ነው ስትለው ምን እንደሚል ታውቃለህ? ባልየው ምን ባክህ ከሚለው ነው የሚጀምረው። ምን ባክህ ምን ሆንክ ስትለው እቤት ሰላም የለንም። ምን ሆናችሁ? ሴትዮዋ ፍንጥር ፍንጥር እያለች ነው። እንዴት? በቃ ይሄን ስራ ከጀመረች ሙሉ ተፈናጥራ ልትሞት ነው። ልጅቷ እኮ አልተፈናጠረችም። እላይዋ ላይ ግን ለውጥ አይተሃል። ምንድነው ለውጡ? ደሞዝ ስላገኘች ፀጉሯን በፊት በወር አንዴ የተሰራ እንደሆነ ሁለቴ ትሰራለች። ቀይ ጥፍር ቀለም ብቻ ትቀባ እንደሆነ ፒንክ ምናምን ጨማምራለች። ይሄ ነው ተፈናጠረች ያስባላት። በቃ አንተም እኮ የደሞዝ እድገት ሲኖርህ እኮ ድሮ ካሳንቺስ የምትገዛውን ልብስ ትተህ ፒያሳ ሄደህ ትገዛለህ። አንተም ጥሩ ሸሚዝ ትለብሳለህ። በአንተም እኮ እኛ እንቀናለን፣ ሴቶችም እኮ እንቀናለን። ቀናውብክ ስትባል ግን እንደምትል ታውቃለህ? ኢትዮጵያን ቀናው ባሌ ቀናው በእናትህ እንዴ ትናንት ቀናውብክ ስትባል ኧረ አንቺ የደላሽ ነሽ በእናትሽ ሞት። እንደዚህ አይነት አስተሳሰብ ካላት ሴት ጋር እኔ መኖር አልፈልግም። ውይ የኔ ሚስት እኔ አንቺን ላስቀናሽ ፈልጌ አይደለም። የስራው ጸባይ ሸሚዝ ስለሚያስለብሰኝ ነው፣ ኮት ስለሚያስፈልገው ነው። ብራንድ ልብስ ካለበስኩ ቢሮ ትንሽ ከባድ ነው የኔ ውድ እንጂ እኔ ከአንቺ ውጭ ማን አለኝ? ይህን ለመልበሴ ምክንያት እኮ አንቺ ነሽ። እኔ ልሳምሽ ብሎ ግንባሯን ቢስማት ሴትዮዋ እንኳን ልትጠራጠር እናቴ እግሯን ሰቅላ ነው የምተኛው። ያነጋገር ግድፈት አለ። መቅናታችሁን በፍጹም አታምኑም። ብዙ ወንዶች በሚስቶቻችሁ ትቀናላችሁ፣ በድብቅም ትከታተላላችሁ። ግን በአፋችሁ ሚስቴ ቀናብሻለሁ እወድሻለሁ አትሉ። ስለዚህ ይሄ ትዳር አደጋ ላይ ይወድቃል። ፍርድ ቤት ሄዱ። ፍርድ ቤት ፍቺ በዛ። ፍርድ ቤት አሁን ሊከፈት ነው ለምትሉት ነገር ደግሞ ፍርድ ቤት መጀመሪያ ፍርድ ቤት የምትሄደው ሴት ናት። ይሄ የታወቀ ነው። ወንዶች ሂድ አትበለው እንደሚሄድ አርገው ነው የሚያመቻቹክ። እነሱ ሂደው ቢሞቱ አይከሱም፣ አይፈቱክም። ቤት ውስጥ ነው ግን ወንበር ላይ አንተ እሾክ ካለ ትቀመጣለህ። እንዴ አትቀመጥም እኮ ግዴታ የአሾክ አፈናጥሮ ፍርድ ቤት ነው የሚወስድ። ልክ ፍርድ ቤት ሲኬድ ግን ወንዱ ምንድን ነው መልስ የሚሰጠው? ሚስቴ እኮ ከሰሰችኝ ከሚለው ነው የሚጀምረው። ምን አርጋት ስትለው እኔ ምን አውቃለሁ፣ ውጭ ያለች ከነከሌ ጋር ተማከረች ሄደች። እሱ እኮ ነው መርፌውን ከቂጧ ሰቅስጎ ጠቅጥቆ እዛ ይላካት። ይሄ የሞባይል ሲም ካርድ ማውጫ ታውቁታላችሁ? ሹሉ ነገር ልክ እንደ ሲም ካርዱ ፈንቅሎ ያውጥቷት። ግን እሷ ፍርድ ቤት ስትደርስ ሚስቴ ከሰሰችኝ ፈልጓን እንዲህ እንድትከሰው ከስር የጠቀጠቃት። አትጠቅጥቁን። ካልጠቀጠቃችሁን እኛ ፍርድ ቤት አንሄድም። ሂድ አትበለው እንደሚሄድ አርጋችሁ አታመቻችሁን። አንዳንድ መስሪያ ቤቶች ሊያስለቅቁ ሲፈልጉ ምን ያደርገዋል መሰል? በሰዓት አቴንዳንስ ይከታተሉሃል፣ ባለባበስ ይከታተሉ። ከዛ ጭንቅ ሲያደርጉ አንተ ምን ትሆናለህ? የአገልግሎትህን ሳትቀበል ትለቃለህ። አባቴ እንደዚህ አድርገው ነው የሚያመቻቹ። እነሱማ ካባረሩክ የአገልግሎት ሊጠየቅ ነው። ባልየውማ ከፈታ ምን ሊባል ነው? በትክክል ንብረት ሊያካፍል ነው፣ በትክክል ሊሸኛት ነው፣ በትክክል ተቆራጭ ሊያደርግ ነው። ያን ስለማይፈልግ እሷ እንድትሄድ ያደርጋታል። እሷ ተፈናጥራ ስትሄድ እሱ በኋላ ነው የሚመጣው። ልክ ፍርድ ቤት ሲጠየቁ ብዙ ወንዶች የሚሉት ምንድን ነው? እኔ ትዳሬን እፈልጋለሁ፣ እሷ ግን በጓደኛና በቤተሰብ ተመርታ ፍንጥር ብላ መጣች እንጂ ትዳሬን እፈልጋለሁ። እቺ ሴትዮ እንዴት ብላ ነው ወደዛ ሰዓት የምትመለሰው? መጀመሪያም ሰላም ቢሆኑ እብድ አይደለችም ፍርድ ቤት የምትሄደው። አትሄድም። ወንዶች ቤታችሁን ማቆምም ትችላላችሁ፣ ማፍረስም ትችላላችሁ። ይሄን ነገራችሁን ደግሞ በፍሬንድነት አይተነዋል። ፍሬንድ አማቾች እያለን እኮ አባቴ ስልክ ዘግቼበት ሞባይሌን ብሎክ አድርጌው እቤት ይመጣል። እቤት ሲያጣኝ በጎረቤት ያስፈልገኛል። ፍቅር ነው ያኔ አብዷል ላጁ እስከምገባ። ለምን ትዳር ላይ እንደሱ አትፈልግም? ብሎክ ባረግት ተገላገልክ። እንደውም አምሽተህ ድራፍትን ጠጥተህ እናቴ ሰላምህን አግኝተህ ትመጣለህ። ወንዶች የሴትን እድሜ መቀጠልም ይችላሉ፣ ማሳጠርም ይችላሉ። በጣም ጀግና ናቸው፣ ይችሉበታል። ሁለቱም ተሰጥቷቸዋል። ወንዶች ጋር በጣም ደግነትም አለ፣ በጣም ስር የሰደደ ክፋትም አለባቸው። ከተነሳባቸው አባቴ ነፍስክ እስከምትወጣ ነው የሚያሳድዱ። እኔ ሴቶች የበላይ ሆነዋል ይባላል በመንግስት በሬዲዮ ምናምን። ፍርድ ቤት ስትሄድ ምንም የበላይነት የለም። የበላይነትማ ቢኖር ኖሮ ለሶስት ልጅ 2500 ብር አይቆረጥም ነበር። ሰውየው ልክ መፋታቱን ሲያቅ ከመስሪያ ቤቱ መልቀቂያ ያመጣል፣
ያከራየው መኪና ካለ ከክራይ ቦታ ተባሯል የሚል ደብተር ይዞ ይመጣል። ይሄ ሁላ ለልጁ ተቆራጭ ላለማድረግ ጌታ መድኃኒዓለም የሚሄዱበት ጥቅ በጣም ጥግ ነው። በቃ ፍርድ ቤት ብታያቸው ከወንዶች ጭራና ቀንድ አላቸው። በቃ ተቀይረው ነው የምታገኛቸው። ጎበዝ ናቸው። ልክ በፍቅር እንዳሳበዱ ሁላ ፍርድ ቤትም ያሳብዱሃል። እኩል ለእኩል ነው የሚያደርጉት ፍቅሩንም ጥላቸውንም። ሴት ልጅ ፍርድ ቤት እስከምትደርስ ስንት ያልቅሳለች ብትለኝ 180 ጊዜ ሰውዬ በሽማግሌ ተለምኗል፣ ቤተሰብ ተለምኗል። እሷ መኖር ትፈልጋለች። የኢትዮጵያ ሴት በጣም ጠንካራ ናት። ምነግራችሁ የሉም እያልኳችኋለን። በሁለትና በሶስት ሰዎች ግን ሁሉም ሴት መሰደብ የለበትም። በሁለትና በሶስት ወንዶች ሁሉም ወንድ መሰደብ የለበትም። የበለጠ ግን የኢትዮጵያ ሴት ብዙ ነገር ቻሌንጅ የምትቋቋም ናት።